የምስጋና ሚስጥሮች ነው ዛሬ የምነግራችሁ። እግዚአብሔር እኔን ያስተምራል። የማካፍላችሁ በተሰሎንቄ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ያለውን ሐሳብ ለመነሻ የምፈልገው ሐሳብ እሱን ነው። ከዛ የጌታን ቃል ቶሎ ብያካፍላችኋለሁ። መጨረሻ ላይ ደግሞ እግዚአብሔር ባመለከተኝ አቅጣጫ ለአንዳንድ ሰዎች ይጸልያለሁ። እግዚአብሔር በመካከላችን ታምራት ያደርጋል። አሜን። እግዚአብሔር መልካም ነው። ተዘጋጅታችሁ ለመጣችሁ እግዚአብሔር ይናገራችሁ። አሜን። ኢየሱስ ጌታ ነው። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ክብር ለኢየሱስ ይሁን። ዛሬ የማካፍላችሁ ሐሳብ በሚቀያየር ሁኔታ ወይም ዓመት የማይቀያየር ምስጋና በሚል ሐሳብ ነው የማካፍላችሁ። አሁን ባነበብኩላችሁ ሐሳብ ላይ በጣም ቀላል የሚመስሉ ግን ከባባድ ነገሮችን ሐዋርያው ጳውሎስ 3 ነገሮችን ይናገራል። በሁሉ አመስግኑ። እቺን ነገር ተናግሬ ነው የምጨርስ። በሁሉ እግዚአብሔር ምስክሬ የምስጋና ሚስጥሮችን ነው ዛሬ የምነግራችሁ። ከዛ ፕሬዝ ማድረግ እንጀምራለን። አሜን። እናመሰግናለን። ክብር ለኢየሱስ። አሜን አሜን ነው። አሜን። ከጎናችሁ ያለው ሰው አመስግን። እግዚአብሔር አመስጋኝ ያድርገን። አሜን ነው። አሜን። በሁሉ አመስግን ይላል። አይደል እንገራችሁ። ይሄ ዘመን ከሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ከነገሩት 17 መገለጫዎች አንዱ በመጨረሻው ዘመን የሚያስጨንቅ ዘመን ይመጣል፣ የማያመሰግኑ ይሆናሉ ይላል። ይገርምካል። ምስጋና የተቀማባቸው የማያመሰግኑ ሰዎች አሉ። የማያመሰግኑ አንዱ መገለጫው ነው። ስለተደረገላቸው አመሰግኑ፣ ስለሚደረግላቸው አመሰግኑ። መሬት ስላለ የቆሙ ይመስላቸዋል። ምህረቱ ላይ የቆሙ አይመስላቸውም። እግዚአብሔር እንደረዳቸው ምንም አያስቡም። የማያመሰግኑ የመጨረሻው ዘመን መገለጫ አንዱ ይገርማችሁ። ሰዎች ራሳቸውን የሚወዱ፣ ለወላጆቻቸው የማይታዘዙ፣ ትምክተኞች፣ ተሳዳቢዎች ምናምን ብሎ የማያመሰግኑ በጣም ብዙ ሰው ምስጋና ተቀምጦበታል። አማራሪ ይበዛል። ታውቃላችሁ፣ አግሮምራሚ ይበዛል። ማግሮምራም የሰይጣን አንዱ ሐሳብ ደግሞ እንድናግሮመርም ምን ማለት መሰላችሁ? የሰይጣን አንዱ ሐሳብ አቆጣጣራችንን ማዛባት ነው፣ ማበላሸት ነው። ያለህን እንዳታይ የጎደለህን እንድትቆጥር ማድረግ ነው የሰይጣን ዋናው ሐሳብ። ማግሮምረም ታውቃላችሁ። ማግሮምረም የበረከት ኢነሚ ነው። ጠላት በር ይዘጋል። አግሮምራሚዎችን እግዚአብሔር አይባርክም። ከቤታችሁ እግዚአብሔር ማግሮምረምን ያውጣ። አሜን። ስለ ልጆች አግሮመርማል። አንዳንዱ ስለ ትዳሩ ታግሮመርማል። ስለ ስራ ያግሮመርማል። ስላለው ህይወት ያግሮመርማል። ቤት የለኝም ብሎ ያግሮመርማል። ሚስት አልሰጠኝም ብሎ ያግሮመርማል። አግሮምራሚ ብቻ እግዚአብሔር ያደረገለትን የረሳ ትውልድ፣ ከጌታ የተደረገለትን የዘነጋ፣ የተከፈለለትን ዋጋ የዘነጋ ማግሮምረም። አግሮመረሙ እግዚአብሔር ባረካቸው አይደል? ማግሮምረም ማለት መሰላችሁ? እግዚአብሔር በእኔ ጉዳይ ጣልቃ መግባት አይችልም ማለት ነው። አይችልም፣ አቅም የለውም ማለት ነው። አግሮምረም አይታችኋል። በዘውልቁ ምዕራፍ 13 ላይ ለስለላ ከሄዱ በኋላ 10 ይዘውት የመጣውን መረጃ ታውቃላችሁ። 2-10 ዓለም በማጆሪቲ ታምናለች። አሁን ሰው ወደ አየሩ ነው፣ ወደ 99 ነው የሚነፍሰው። እና 10 ይዘው የመጡት ምንድን ነው? 10 ይዘው የመጡት ነው የተስፋ ማስቆረጥ፣ ባድ ሪፖርት። ከነሱ ጋር ያለውን እግዚአብሔር የዘነጉ
እኛ በእነሱ ፊት እንዳንበጣንና እንደ እንጀራ ጠቅልለው ይጎርሱናል። አስብ። ልባቸውን አሸበሩ። እነዛን ሙሴ ያወጣቸው ወደ 600,000 ህዝብ ልባቸው ተሸበሩ። ይህን ቃል ባነብላችሁ በጣም ደስ ይለኝ። አግሮምራሚ ትውልድ እግዚአብሔር አይባርከው። የሰማችሁ እግዚአብሔር ማግሮምረምን ይንቀልላችሁ ከውስጥ። አሜን። መርዝ ነው ማግሮምረም። ኢየሱስ ጌታ ነው። አሜን አሜን። ኢየሱስ ጌታ ነው። አሜን። አሁን ፊታችሁ እየፈካ ያየው ማግሮምረም እንደዚህ ይላል። ቁጥር 14 ምዕራፍ 14 ቁጥር ያመጡት እንትን ምንድነው? ቁጥር 13 ላይ እናንበው። 13:25 ምን ይላል? ምድሪቱም ሰልለው ከ40 ቀን በኋላ ተመለሱ። በፉራን ምድረ በዳ በቃዴስ ወዳሉ ወደ ሙሴና ወደ አሮን እስራኤል ልጆች ማህበር ሁሉ ሄደው ደረሱ። ወሬውንም ለነሱ ለማህበሩ ሁሉ ነገሯቸው። የምድሪቷን ፍሬ አሳያቸው። እንዲህ ብለው ነገሯቸው። ወደ ላከ ምድር ደረስን፣ እርሷም ወተትና ማር ታፈሳለች፣ ፍሬዋም ይህ ነው። ነገር ግን በምድሪቷ ላይ የሚኖሩ ሰዎች ኃያላን ናቸው፣ ከተሞቻቸው የተመሸጉ እጅግም የጸኑ ናቸው። ደግሞ በዚያ የኢናቅ ልጆች አየን። በደቡብ ምድር አማሌቅ ተቀምጧል፣ በተራሮች ኬጣዊ፣ ያቡሳዊ፣ አሞራዊ ተቀምጧል። ከዛስ ካሌብም ህዝቡን በሙሴ ፊት ዝም አሰኘና ማሸነፍ እንችላለን እንውጣ እንውረስ አለ። ከእርሱ ጋር የወጡ እንወርሳለን። ከእርሱ ጋር የወጡ ሰዎች ግን በኃይል ከኛ ይበረታሉ፣ በዚህ ህዝብ ላይ መውጣት አንችልም ምናምን አሉ። ብቻ በጣም የሚያሸብር ነገር ተናገሩ። ምዕራፍ 14 ቁጥር 1 ላይ እንደዚህ ነው። ማህበሩ ሁሉ ድምፃቸውን አንስተው ጮሁ፣ ህዝቡም በዚያ ሌሊት አለቀሱ። የእስራኤል ልጆች ሁሉ በሙሴና በአሮን ላይ አግሮመረሙ። ማህበሩም ሁሉ በግብፅ ምድር ሳለን ምን ነው በሞትን ኖሮ፣ ወይም በዛ ምድረ በዳ ምን ነው በሞትን ዘንድ ወደዚያች ምድር ለምን ያገባናል? ሴቶቻችን ልጆቻችን ምርኮ ይሆናሉ፣ ወደ ግብፅ መመለስ አይሻልም አሉ። እርስ በርሳቸውም ኑ አለቃ ሾመን ወደ ግብፅ እንመለስ ተባባሉ። አሁን ስሙ። ማህበሩ ሁሉ ግን በድንጋይ ይወግሯቸው ዘንድ ተማከሩ። የእግዚአብሔር ክብር ለእስራኤል ልጆች ሁሉ በመገናኛ ድንኳን ተገለጠ። እንደዚህ ያለ እግዚአብሔር ሙሴን ሕዝብ እስከ መቼ ይንቀኛል? ማግሮምረም እግዚአብሔርን መናቅ ነው። ማግሮምረም አመጽ ነው። አጠፋዋለሁ አለ ይህንን ህዝብ እግዚአብሔር። እገለዋለሁ አለ ይህንን ህዝብ። አንተ የተናገረው እኮ እግዚአብሔር ነው አይደል? ማርና ወተት የምታፈሰውን አስገባቸዋለሁ ያለው እሱ አይደል? በእጅ ብልጫ እኮ አይደለማ። እገለዋለሁ አለ እግዚአብሔር። አላስገባውም፣ አጠፋዋለሁ። ለምን? ማግሮምረም አመጽ ነው፣ ኃጢአት ነው፣ ትዕቢት ነው። ማግሮምረም እግዚአብሔር እነዛ አስሮቹ የሽንፈት ወሬ ያመጣ ገደላቸው። እግዚአብሔር ቆረጣቸው፣ ሌጋሲ እንዳይኖራቸው አለ እግዚአብሔር። እንደዚህ ያለ ከ20 ዓመት በታች ያሉና ኢያሱና ካሌብን አስገብ፣ ሌላውን አላስገባም። እገለዋለሁ ምድረ በዳ። አያችሁ፣ ማግሮምረም ጠላት ነው። እግዚአብሔር ማግሮምረምን ከቤታቸው ያንሳል። አሜን። መጽሐፍ እንደዚህ ይላል፣ የሚያከብሩኝን አከብራለሁ፣ የሚንቁኝ ግን የተናቁ ይሆናሉ። ማግሮምረም እግዚአብሔርን መናቅ አትችልም ማለት ነው። ሳራ እንደሳቀችው መሳቅ ነው። የሳራን ሳቅ አይታችሁ ነው? የዛሬ ዓመት ምናምን ብሎ መጥቶ መላክ ሲነግር ሳቀች ይላል። እዛ እግዚአብሔር እንደዚህ ያለ ሳራ ሳቀች ነው። እግዚአብሔር ለምን ነው የሳቀችው? በእግዚአብሔር ሉዓላዊነት ላይ የመጠራጠር እግዚአብሔር ቆይቷል እኮ ምንድነው እንዴ ብሎ በየዓመቱ እየመጣ ነው። እግዚአብሔር መጥቼ የዛሬ ዓመት አስቅሻለሁ ማለት ነው። ስናግሮመርም የገጠመን ነገር ከእግዚአብሔር ትልቅ ነው ያለ ከነገሩ እግዚአብሔርን እያሳነስ ነው። ክብር ለኢየሱስ ይሁን። አንተ አትችልም እያለ ነው። በኔ ህይወት አንተ ማድረግ አትችልም እያለ
አንዳንዱ ማግሮምረም በድምጽ የሚገለጡ ማግሮምረሞች አሉ። በውስጥ ደግሞ የሚገለጡ በልብ ውስጥ በተሰወረ መንገድ የሚገለጡ ማግሮምረሞች አሉ። አሁን አንዳንዱ ሰዎች አይታችሁ መንገድ ላይ ያላየኋቸው አንዳንዱ ልሳን እየተናገረ ነው፣ አንዳንዱ ግን እያጉረመረመ ነው። ቼክ ብታረጉት የለም እዚህ ሰፈር ሌላ ቦታ ላይ እንደዚህ ያላረክልኝ ብሎ ያጉረመረመ። አንዳንድ ሰዎች ህይወታቸው በኮምፕሌን የተሞላ ነው። በሁሉ አያመሰግኑም፣ በሁሉ ያማርራሉ። ወንድሞቼ እናቶቼ፣ ማግሮምረም እግዚአብሔርን ጥያቄ ውስጥ ማስገባት ነው። ማግሮምረም የእግዚአብሔርን የትላንትናውን ታምራት መዘንጋት ነው። ምንድነው የህዝብ አለ ለሙሴ የትላንትናውን ታምራት ለምን ያስብማል? እንዴት አድርጌ ነው ከግብፅ ያወጣኋቸው? በ10 ታምራት ቀን በደመናም ሌሊት በእሳት መራሁት፣ ውሃ ሲጠማ አለት ሰብሬ ያጠጣሁት። ለምንድን ነው የሚንቀኛል? ማግሮምረም የትላንትናውን የእግዚአብሔርን ቸርነት መዘንጋት። ለምን እንደምጨቀጭቃችሁ አላውቅም። የጎናችሁ ያለው ሰው ጠንከራ አድርጋችሁ በቀኝ እጃችሁ ያዙትና አታግሮምሩ። አሜን አሜን። ኢየሱስ ጌታ አሜን። አንዳንዱ ታውቃላችሁ ማግሮምረም መደበኛ የህይወት ስርዓታቸው የሆኑ ሰዎች አሉ። ቸርችን መጥቶ ያግሮመርማል፣ ቤት መጥቶ ሚስቱ ጋር ያግሮመርማል። እንትን ላይ አይታችኋል? ምንድነው የኢቢኤስ ላይ አይታችኋል? ሚስትና ባልን እንትን የሚል ፕሮግራም አይታችኋል? አታዩም እንዴ? እና ያየሁትን ነው የምነግራችሁና ባልሽ ምን ያስደስተዋል ስትባል አይታችሁ ማርያም ያስደስተው ማለት ነገር ያስደስተው እኔ እንጃ ምንም አይደለም። አንዳንዱ አለ ሲበላ አይደሰትም፣ ሲያመልክ አይደሰትም፣ ጌታ ካንተ ጋር ነው ሲበላ አይደሰትም። ታዲያ የተባበሩ መንግስታት ካንተ ጋር ናቸው እንበል? ማግሮምረም በህይወታቸው የሞላባቸው ሰዎች አሉ። ታውቃላችሁ ማግሮምረም የእግዚአብሔርን ፕላን ቻሌንጅ ማድረግ ነው። ባጭሩ ማግሮምረም ንቀት፣ ጥላቻ፣ ኃጢአት፣ አመጽ ነው። ማግሮምረም የእምነት ተቃራኒ፣ የምስጋና ተቃራኒ። የማግሮምረም ማርከሻ እምነትና ምስጋና። አሁን ወደ ምስጋና ነው። ከዛችን ተናግረ ይጸልይላችሁ። ከአንዳንድ ሰዎች ላይ ታውቃላችሁ በመንፈስ እንደ የጓጎለ ነገር ሲነቀላ ያለው አሜን። ማግሮምረም በልባቸው ውስጥ የሞላባቸው ሰዎች ይፈርጣሉ። አሜን አሜን አሜን። አሁን የምስጋና መንፈስ ይገባል። አሜን ፕሬዝ ጋድ አሜን። ኢየሱስ ጌታ አሜን። ኢየሱስ ጌታ አሜን። እግዚአብሔር ዛሬ ከማግሮምረም ሸለቆ ያወጣችሁ። አሜን። ኢየሱስ ጌታ እግዚአብሔር መባረክ ትጀምራላችሁ። ማመስገን ትጀምራላችሁ። ክብር ለኢየሱስ ይሁን። ማመስገን ትጀምራላችሁ። ሰሞኛ ጳውሎስ የመጨረሻው ምንድነው የሚለው? በሁሉ መንፈስ አመስግኑ። በስንቱ? በሁሉ። አሜን። ኢየሱስ ጌታ አሜን ነው። አሁን ብዙዎቻችሁ ሳውዝ አፍሪካ ላይ ብዙ ሰው ይሞታል አይደል? በየቀኑ ብዙ ሰው ይሞታል። ጦር እኮ ስላልተወረወረ አይደለም እኮ እዚህ ቁጭ ያላችሁ እግዚአብሔር ጋሻው ነው። አሜን። ለዚህ እኮ ነው ዳዊት ወጥመድ ተሰበረ ይልና እኛ አመለጠን። እግዚአብሔር እየሰበረ ነው። አሜን። ያመለጣችሁ። አሜን። ሰሞኛ በጣም በፍጥነት ልንገራችሁ። መጽፉ ሰዎች ስም ምስጋና ታውቃላችሁ የመልስ ማፍጠኛ ነው። ምስጋና የመልስ ማፍጠኛ ነው። በመሳፍንት ምዕራፍ 1 ቁጥር 1 ላይ እናንተ አታንብቡት። የእስራኤል ሰዎች ኢያሱ ከሞተ በኋላ ማን ከፊት ለፊት ወጥቶ ይዋጋልናል? ከዛ እግዚአብሔር ምን እንዳለ ታውቃላችሁ? ይሁዳ ከፊት ለፊታችሁ ይውጣ አለ። ይሁዳ ማለት ምስጋና ማለት ነው። ምስጋና ከፊት ለፊታችሁ ይውጣ፣ እኔ ባርካቸዋለሁ፣ ርስት እሰጣቸዋለሁ አለ። ምስጋና ያስቀደሙ ሰዎች ሁልጊዜ አሸናፊ ናቸው። ምስጋና በቤታቸው ያለ ሰዎች ተሸናፊ አይደሉም። ርስት ኢየሱስ ጌታ
ይሁዳ ይውጣ አለ እግዚአብሔር። አሜን። እኔ ድል እሰጣቸዋለሁ። ካላጋራ አሜን። ይሁዳ ምስጋና፣ ወንድሞቼ እናቶቼ ምስጋና። እግዚአብሔር ከምስጋና በላይ ይሰራል። ማመስገን ማለት በእግዚአብሔር መደገፍ ነው። አንተ ትችላለህ፣ አንተ ትሰብራለህ፣ አንተ ታስተካክላለህ ማለት ነው። ምስጋና የመልስ ማፍጠኛ ነው። ኢየሱስ ጌታ ነው። አሜን። እኔ ልንገራችሁ፣ አንዳንድ ጉዳዮች ደጋግማችሁ ጸልያችሁ ነቢይ ጠርታችሁ የሰባት ነቢይ አይነት ዘይት ደፍታችሁ ፎቶ ያለበት ዘይት ምናምን ገዝታችሁ ደፍታችሁ እምቢ ካለ አመስግኑ። ጂፓስ ክፈቱና ዝም ብላችሁ ዘለል። ሃሌሉያ አሜን። በጸሎት በግሳጼ ያልተመለሰው ነገሮች በፕሬዝ ይመለሳል። አሜን። አመሰግናለሁ። አሜን። አሜን። ያለፈው ዘመን ባንተ ነው ያለው። አሜን። ፕሬዝ ጋድ። አሜን። አዲስ ነገር ከፊት ያለ ምናምን ስትሉ እግዚአብሔር ወደ እናንተ ጉዳይ ይመጣል። እኛ ታውቃላችሁ እንዳለመታደል ሆኖ የምስጋና በዓል የለም። ወንድም ወንድሙን የገደለበት በዓል ነው የምናውቀው። ምስጋና ፕሬዝ ነው፣ ማመስገን ነው። አንዳንዱ አይታችኋል ስትጋብዟቸው እየመለሰ ነው ይላል። ባለፈው የጋበዝኩትን እየመለሰ ነው ይላል። አልሰማችሁም? አልሰማችሁም? ኢየሱስ ጌታ። ይኸው ቸርች ውስጥም ያለውን ጸሎታችንን ውስጥ አመስግኑ ሲባል ሰው ቃል የለም። እንዋጋ ሲባል ብዙ ኢትዮጵያዊ ጠላት አለ። ለመንቀም ለመጥቀም በቀኝ ጎረቤት ያለችው ያስባል፣ በቀኛ ምናምን ያስባል። ተነስቶ ያለቀቀንም እኮ የኢትዮጵያ መንፈስ የጦረኝ ነበር። አመስግኑ ሲባል ቃላት ያለ እናመስግን ሲባል ብዙ ጥቅስ የለም፣ ጥቂት ቃል ነው። ሚስታችሁን አመስግናችሁ ታውቃላችሁ? አንድ ጊዜ ሰጣችሁ በጣም እኮ ታምሪያለሽ። ምድር ላይ ካሉ ሴቶች እኮ አንቺን የሚያክል በጣም ይዋል። ኢየሱስ ጌታ። ይኸውልህ ምስጋና ለጤንነት ጥሩ። አሁን ብዙዎቻችሁ ከማዲያት ለመገላገል ከፈለጋችሁ አመስግኑ ሴቶች። አሜን ብትሉ ጥሩ። አሜን። ለጤናችሁ ጥሩ። ጌታ ይመስገን። አሜን። ምስጋና ፕሬዝ ማለት ለጤንነት በጣም ጥሩ ነው። በጣም ነግራችኋለሁ። ምስጋና ኢየሱስ ጌታ ነው። አሜን። አሜን ነው። አሜን። ክብር ለኢየሱስ ይሁን። ይኸው ምስጋና ማለት እናንተና በጠላቶቻችሁ መካከል እግዚአብሔር ጣልቃ እንዲገባ መጋበዝ። ለዚህ ነው መጽሐፍ ምን ይላል? ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼ እጅ ምን እላለሁ? እድናለሁ ይላል። ምስጋና የሚገባውን ስታመሰግኑ ፕሬስ ስታደርጉ በእናንተና በጠላቶቻችሁ መካከል እግዚአብሔር እንዲዋጋ መጋበዝ። አሜን አሜን። ስታመሰግኑ እግዚአብሔር ጣልቃ ይገባል። አሜን። ኢየሱስ ጌታ ነው። ስታመሰግኑ እግዚአብሔር ሊረዳችሁ ውጊያችሁን ለመዋጋት ይነሳል። ይገርማችሁ ምስጋና የሚገባውን እግዚአብሔርን እንጠራለሁ የሚለው ቃል በሁለተኛ ሳሙኤልም በመዝሙር ላይ የተጠቀሱ ቃላቶች። ክብር ለኢየሱስ ይሁን። ማመስገን ማለት ባጭሩ ባልተረጋገጠ ጦርነት ድልን ማወጅ ማለት። አሜን። አመሰገናችሁ ማለት ድላችሁን አረጋግጣችኋል ማለት። ክብር ለኢየሱስ። አሜን አሜን ነው። አሜን። ይኸው ባጭሩ ልንገራችሁ፣ ወደዚህ ወርጄ ልንገራችሁ። በጣም በምድር ላይ በአሁን ላይ የተጠኑ ጥናቶች የሚያመሰግኑ ሰዎች እድሜያቸው ረጅም ዓመት ይኖራሉ። ሌላ ጥናት ልንገራችሁ። የኩላሊት ህመም ከዚህ አሁን በፊት ካለው ይልቅ አሁን የምንሰማው ነገር ብዙ አይደል? የኩላሊት ፌል አደረገ፣ ኩላሊቱ ሁለቱ ኩላሊት ፌል አደረገ ምናምን ሲባል ሰምታችኋል? የኩላሊት ህመም ከ60% በላይ አሁን በተጠናው ጥናት ቂም ነው። ታውቃለህ? ዋው! ቂመኞች፣ ቂም የሚይዙ ሰዎች፣ በልባቸው ቂም የሚይዙ ሰዎች የሚታመሙት አብዛኛው አሁን ባጠኑ ጥናት ከ60% በላይ ቂም ነው። አለመማር፣ የይቅርታ ልብ አለመኖር፣ መያዝ 1 ዓመት የሚይዙ ሰዎች እኮ አሉ ልባቸው ውስጥ
ቸርች መጥቶ ያመልካል፣ ግን አንድ ቀን ገለዋለሁ ይላል። ታው ታው ማለት ከሆነ ታው እግዚአብሔር ልጅ መልእክት እየነገ ታው መልእክት እንጂ ከሆነ ቂም ታው ሁላሪ ዲፌንስ ከረጋል ይመጣል። ለአንድ ለሁለት ሰው ስለ ጤና ጸልያለሁ፣ ለአንድ ለሁለት ሰው ስለ ብሬክስ ጸልያለሁ። ገብቼ ጸልያለሁ። ስለ ኢዮሳፍጥ ሰምታችሁ? ኢዮሳፍጥ ተወራል ምናምን ሲባል ምን እንዳደረግ ተወራል። ሶስት ሀገሮች መጥተው አብረው መጥተው ምናምን ሊይዙ ነው ሊገሉ ነው ምናምን ሲባል ምንድን ነው ማድረግ ያለበት? ጦሩ ይዘጋጅ ይደራጅ፣ በቃ እንትን በሉ፣ ለመከላከያው መደወል ነው፣ ታንኩ ይዘጋጅ ምናምን ነው አይደል? ኢዮሳፍጥ ግን ያደረገው ነገር የሚገርማችሁ እግዚአብሔርን ሊፈልግ ተነሳ ይላል። ምን ማለት ነው? ይሄ ጤነኛ እኮ ነው። የህዝቡ መሪ አይደለም። ተወራል ሲባል ምንድነው ለእግዚአብሔር የሚያስቆጣው? መዋጋት ነው፣ መፋለም ነው እንጂ ያለው። ኢዮሳፍጥ ግን ውጊያ እንዴት እንደሆነ ያውቃል። በእግዚአብሔር በኩል ጠላቶቹን እንደሚያሸንፍ ያውቃል። አሜን አሜን ነው። አሜን ሃሌሉያ። ባልተረጋገጠ ጦርነት ድልን ማወጅ ማለት ነው ምስጋና። ኢዮሳፍጥ ምንድን ነው ያደረገው? እግዚአብሔርን ሊፈልግ ፊቱን አቀና፣ በይሁዳም ጾምን አወጀ። ዋው አያችሁ። ከዛስ እግዚአብሔር መጣና እንደዚያ ውጊያው የኔ ነው ወስጄዋለሁ። ውጣው ነው ፕሬዝ ጋድ ውጣው። እኔ ልንገራችሁ፣ ስታመሰግኑ ጠላቶቻችሁንና እግዚአብሔርን እያገናኛችሁ እናንተ ከውጊያው ትወጣላችሁ። ጠላትና እግዚአብሔር ከእግዚአብሔር ጋር የሚጣሉ ደግሞ ምን ይላል? ይደቃሉ። ምን አለፋችሁ እናንተ እግዚአብሔርን ጋብዙ። ከዛ መጽሐፉ ሲናገር እንደዚህ ይላል፣ እኔ ስለ እናንተ እዋጋለሁ አለ እግዚአብሔር። ጦሩ የኔ ነው፣ ውጊያው የኔ ነው አለ። እኔ እመታለሁ አለ። የሚገርማችሁ እግዚአብሔርን ድብቅ ጦር አስነሳ። አሜን። እግዚአብሔር ዛሬ ድብቅ ጦር ያስነሳላችኋል። አሜን። ይኸው ድብቅ ጦር ማለት መሰላችሁ? እግዚአብሔር ጦረኛ ቀጥሮ አይደለም፣ እርስ በርስ አጋደላችሁ። እርስ በርስ አጨረሳችሁ። ታውቃላችሁ? ያ የተጋደሉበት ቦታ፣ ምርኮ የወሰዱበት ቦታ እንደዚህ ተባለ፣ የበረከት ሸለቆ። ኢየሱስ ጌታ ነው። አሜን አሜን። አመስጋኞች እግዚአብሔር ምርኮ ያዘጋጃል። አሜን። ክብር ለኢየሱስ። አሜን አሜን አሜን። በአመስጋኞች ፊት አንዱ ያለው ነገር ምንድን ነው ታውቃላችሁ? ጨርሻለሁ። ፈገግታ ይባላል። ኢየሱስ ጌታ ነው። አሜን አሜን። ፕሬዝ በሚያደርጉ ሰው ፊት ፈገግታ። አሜን አሜን። ራሃዴ ለቤኬቴ ኢየሱስ ጌታ። አሜን። እግዚአብሔር ፈገግ ያርጋችሁ። አሜን። በምስጋና መንፈስ ይሙላችሁ። አሜን። ፊታችሁ ያማረ ይሁን። አሜን። ኢየሱስ ጌታ ነው። ሕይወታችሁ ከማግሮምረም ይውጣ በጌታ በኢየሱስ። አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን። እግዚአብሔር በምስጋና መንፈስ ይሙላችሁ። አሜን። የመጨረሻው ነገር ልንገራችሁና ልጸልይላችሁ ወንድሞቼ፣ እናቶቼ፣ ለተደረገለት የማያመሰግን ሰው ለሚደረግለት አያመሰግን። በሌላ አማርኛ ስለተደረገልህ ማመስገን ምላሽ መስጠት ነው። ስለሚደረግልህ ማመስገን ነገሩ እንደሚሆን እርግጠኛ መሆን። እግዚአብሔር ታውቃላችሁ፣ ምስጋና ማድሪያ ነው። ምስጋና ውስጥ ያድራል። አሜን አሜን። ምስጋና ኢየሱስ ጌታ። ምስጋና ባለበት እግዚአብሔር አለ። አመስግኑት እግዚአብሔር ስለሰጣችሁ ስላልሰጣችሁ። እኛ ቤት ታውቃላችሁ ምስጋና ለምን እንደሚሳሳ ታውቃላችሁ? ለምን እንደሚሳሳ ታውቃላችሁ? ሁልጊዜ የምንነሳው ከሽሮና ከበርበሬ ስለሆነ ስለዚህ ሳሳ ይላል ምስጋና። ሽሮ ሲዘጋጅ ሳሳ ይላል። እዚህ ምንድነው ለካ ሽሮ ቀርቷል። እዚህ ናንዶስ ይኸው ሁልጊዜ ምስጋናን ከዚህ ከፀሐይ በታች ካገናኛችሁት ሳሳ ይላል። አንድ ጥቅስ ብቻ አንብቤ ልጨርስ። አሁን ምስጋናችሁ ከፍ የሚያደርግ ነገር ልንገራችሁን አልጸልይም። ሁላችሁ በደንብ አድርጋችሁ እየሰማችሁ ነው። አውቄ የተጨቀጨቅኩት አንድ ጥቅስ ነው። መዝሙር 150 ቁጥር 1 ችላ ምብላችሁ ዴቪድ ታነብልኛል።
150 ቁጥር 1 ምስጋና ባለበት እግዚአብሔር በዚያ ያድራል። አሜን። ሃሌሉያ። ምን ያለ ዴቪ ሃሌሉያ አሜን። እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት። አሜን። በችሎቱ አመስግኑት፣ አሜን። በታላቅነቱ ብዛት አመስግኑት፣ አሜን። በመለከት ድምፅ አመስግኑት፣ አሜን። በበገናና በመሰንቆ አመስግኑት፣ አሜን። በከበሮና በዘፈን አመስግኑት፣ አሜን። በአውታርና በእምብልታ አመስግኑት፣ አሜን። ድምፁ መልካም በሆነ ጽናጽል አመስግኑት፣ አሜን። እልልታ ባለው ጽናጽል አመስግኑት። አሜን። እስትንፋስ ያለው ሁሉ እግዚአብሔር ያመስግን። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ምስጋና ከኛ ሁኔታ ጋር የተገናኘ አይደለም። ስለ ታላቅነቱ፣ ስለ ፍቅሩ፣ ስለ ካህንነቱ፣ ስለ እግዚአብሔርነቱ እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ይሁን በኢየሱስ አሜን። ምስጋናችሁ አይሳሳም። አላቲያጋዳ የሳታ ያለው ሁሉ ማንን ያመስግን? እግዚአብሔርን ያመስግን። አንድ ቃል ብቻ ጨምራ አንበበልኝ። አሜን አሜን። እንደዚህ ይላል መዝሙር 103 ቁጥር 1 ላይ በቃ ጨረሱ። አሜን ሃሌሉያ። ይሄ ሁሉ ነገር እናንተን ለማስተባበር ነው የመጣሁት። ግን ጨርሻለሁ። ነፍሴ ሆይ እግዚአብሔርን ባርኪ። አሜን። ነፍሴ ሆይ እግዚአብሔር ባርኪ። አሁን ነፍስ በጣም ችግር ያለባት ነገር ለማመስገን ትዘገያለች፣ አትቆጥርም። ሴጣንም መጥቶ ታውቃለህ በነፍስ ክፍል ላይ ነው ሐሳብ የሚያመጣው። ለዚህ ነው ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም። ታውቃላችሁ አንዳንድ አጋንንቶች የነፍስ ክፍላችሁ ነው የሚቀመጡት። ለዚህ ነው አንዳንድ አጋንንቶች በነፍስ ክፍላችሁ ላይ በትምህርት ስለሚገቡ የሚወጡትም በትምህርት ነው፣ በማስጨዋል ነው። አሁን ለነፍሱ ነው ዳዊት የሚነግረው ነፍሴ ሆይ እግዚአብሔርን ባርኪ። ከዛ በኋላ ያለው ስም ምንድን ነው? አጥንቶቼም ሁሉ የተቀደሰ ስሙን። እሺ ነፍሴ ሆይ እግዚአብሔርን ባርኪ። እሺ ምስጋናውን ሁሉ አትርሺ። ከዛ ምንድን ነው ያደረገልሽ? ኃጢአትሽን ሁሉ ይቅር የሚል አሜን አሜን። ከዛስ ደዌሽን ሁሉ የሚፈውስ አሜን። ሕይወትሽን ከጥፋት የሚያድናት አሜን። በምሕረቱና በቸርነቱ የሚከልልሽ አሜን። ምኞትሽን ከበረከቱ የሚያጠግባት አሜን። ጎልማሳነትሽን እንደ ንስር ያድሳል። አሜን። እግዚአብሔር ይቅርታ አድራጊ ነው፣ አሜን። ለተበደሉ ሁሉ ይፈርዳል። አሜን። ክብር ለእግዚአብሔር። አሜን። አሁን ያው ከታላቅነቱ አልነሳም ካላችሁ ከፍቅሩ በቃ አልነሳም። ምስጋናችሁ ይሳሳል አይደል? በቃ ይሳሳል። ለምን ከና ዳዊት እዚህ ጋር እንደሚል ታውቃለህ? ነፍሴ ሆይ እግዚአብሔርን ባርኪ። ይሄ ሁሉ ተደርጎልሻል። ወንድሞቼ እናቶች ወደፊት መቁጠር አትችሉም ገና ስላልኖራችሁ። ወደ ኋላ ግን መቁጠር እንችላለን። yes አሁን እሺ በቃ አንድ ነገር አሁን ከኖራችሁትና ከምትኖሩት የቱ ነው የሚበዛው? የኖር ነው። አሁን ቆይ የዛሬ ዓመት እንዴት ሆኜ እኖራለሁ ትላለህ? እሺ አሁን ብዙዎቻችሁን ሳያችሁ ከ30 ዓመት በቃ እድሜ አይወደድም። በቃ እንደዚህ ኖራችኋል። እንደዚህ እንዳው አንድ ቀን አስባችሁ ታውቃላችሁ? እንዴት ሆኜ የዛሬ 10 ዓመት አለፍኩ ብለህ አስበህ ታውቃለህ? እሺ የሰው ጭንቀት ሁሉ የተመሰረተው በትላንትና ነው በነገ ነው? በነገ። ለነገ ጭንቀት ማርከሻ ምን እንደሆነ ታውቃለህ? እስካሁን የኖርክበትን በማን እንደኖርክ ማለት yes አሁን ለነፍሳችሁ ነው መንገር ያለብህ። ነፍሴ ሆይ እግዚአብሔርን ባርክ። yes አሜን። ዝም ብለህ ምስጋና ካጠረብህ ወደ ትላንትና ሂድ። yes አሜን አሜን። ዝም ብለህ ከሞት ያመለጥክበትን ከመሳሪያ ያመለጥክበትን yes እግዚአብሔር ይረዳህን፣ Yes. እግዚአብሔር ያበላህን፣ እግዚአብሔር ያጠጣህን። Yes. ምን አደረገልህ? እግዚአብሔር ሰው አላደረገም። ከሰው መካከል Yes. አሜን። እንዴት ነበር? አሁን እንደዚህ አሜን፣ ሆነሃል። አሜን፣ አሜን። ስትገባ እንዴት ነበር?
ምንም አልነበረህም። እግዚአብሔር መኪና ሰጠ፣ እግዚአብሔር ጤና ሰጠ፣ እግዚአብሔር ብር ሰጠ፣ ለሌላው የምትተርፍ ሰው አረገ። አመስግን እግዚአብሔር። ወደ ትናንትና ሄደ አመስግን። ጌታ ሆይ ከአንተ የተደረገልኝ ብዙ ነው። ምስጋና አያጥርም፣ ምስጋና አይሳሳም። ከአንተ ተነስቼ አመሰግናለሁ። አንተ ካንተ ነሳው። ነፍሴ ሆይ እግዚአብሔር የለሽን ነገር ቁጠሪ። Yes.